ሰላም በቅርቡ ወደ አዲሱ ቤቱ ይገባሉና የአስተዳደር ቡድኑ በሂደቱ ውስጥ እርሶን ለመምራት እዚህ አብሮት ይገኛል። የመኖሪያ ቤት ምትክ መቀበል። የህንጻው ገንቢ የእናንተ የቤቱ ባለቤቶች ጥቅምን ለማስከበር የማስጠንቀቂያ ማስታወሻ ከመስሪያ ቤት ያስመዘግባል። ከተመዘገቡ በኋላ ወዲያውኑ የማሽካንታ ብድር ከአሮጌው የመኖሪያ ቤት ወደ አዲሱ የመኖሪያ ቤት የማስተላለፍ ሂደት መጀመር አለቦት። በተጨማሪ የመሬት መዝገብ መስሪያ ቤት ወይም ታቦ ውስጥ ምንም ዕዳዎች፣ መያዣዎች ወይም ትዕዛዞች አለመኖራቸውን ያረጋግጡ። ሞግዚት ወይም አፕትሮፑስ ተሹሟል ወይም ከመብት ባለቤቶች አንዱ ከዚህ ዓለም በሞት ተለይቷል። የተከራዮቹ ጠበቃና ስራ አስኪያጅ ወዲያውኑ ማሳወቅ አለቦት። ተተኪው መኖሪያ ቤት ከመቀበሎ ከ6 ወራት በፊት ሊሸጥ እንደማይችል ማስታወስ አስፈላጊ ነው። ርክክብ ከመደረጉ በፊት የህንጻው ገንቢ ቤቱን ከኤሌክትሪክ ጋር ያገናኛልና በእርሶ ወጪ የቤቱን ውሃ ቆጣሪዎች ያገናኛል። የባለቤቶች ጠበቃ በአሮጌው መኖሪያ ቤት ላይ የሊዝ ወይም የኪራይ መብቶች ለመሰረዝ ሰነዶችን ወደ መንግስት መስሪያ ቤት ያስተላልፋል። እያንዳንዱ የመኖሪያ ቤት ለመኖሪያነት ተስማሚ መሆኑን ለማረጋገጥ የመንግስት ተወካይ ቁጥጥር ይደረግበታል። ሰነዶቹ ሲጠናቀቁና ተተኪውን የመኖሪያ ቤት ለማድረስ ከመንግስት ፈቃድ ሲቀበሉ ማንኛውም ጉድለቶች ካሉ ወደ ተመዘገቡበት ይፋዊ የመላኪያ ጉብኝት ቀጠሮ ይኖረናል እና እዚያም የመኖሪያ ቤትዎን ቁልፎች ይቀበላሉ። ከዚህ ቀን ጀምሮ ለአዲሱ የመኖሪያ ቤት የንብረት ግብር ወይም አርኖና ክፍያዎች፣ ግብሮችና የአስተዳደር ክፍያዎች ተጠያቂ ይሆናሉ። መንግስት ለአዲሱ የመኖሪያ ቤት የአስተዳደር ክፍያዎች ብቁ ለሆኑ ግለሰቦች ለ5 ዓመታት ድጎማ ያደርጋል። የአሮጌ የመኖሪያ ቤትዎን ማስረከብ። ቁልፎቹን ከተቀበሉ በኋላ የድሮውን የመኖሪያ ቤት በ10 ቀናት ውስጥ መልቀቅ አለቦት። ሁሉንም ክፍያዎች ከተጠናቀቁ በኋላ ከማንኛውም ዕዳ ነፃ እንዲተላለፍ በተከራዮች ተወካዮች የተመረጠው የዕቃ ማጓጓዣ ኩባንያ ዕቃዎችን ማሸጊያ ካርቶን ይሰጥዎታል እና ከዕቃ ማጓጓዣ ኩባንያ ጋር የማጓጓዣውን ቀን መቆጣጠር ይችላል። የተከራዩ የቤቶች ባለቤቶች ከማዘጋጃ ቤቱ ጋር የኪራይ ውል ለማዘጋጀት ተከራዮችን ወደ አስተዳደሩ እንዲልኩ ይጠየቃሉ። ቆጣሪዎችን ለማንበብና ቤቱ ምንም ዕዳ የሌለበት መሆኑን የምስክር ወረቀት ለመፈረም ከአስተዳዳሪው ጋር ማስተባበር አስፈላጊ ነው። ራሜት ኤልያሁ የግንባታና የመልቀቂያ ሥራ አስኪያጅ ወደ አዲሱ ቤት ሲያልፉ ከእርሶ ጋር አብረኖት እንተባበራለን። ለበለጠ መረጃና እርዳታ ድህረ ገጹን ወይም የኢንተርኔት አውታሩን ይጎብኙ ወይም በስልክ ያግኙን።